በእውነቱ ነዶኝ ነው የመጣሁት እኔ። አዎ ነዶኝ ነው የመጣሁት። ነዶኛል። እኔ ምንም እንዳትሉ ነዶኛል። ለምን አትሉ? መቼም ኢትዮጵያ ውስጥ ጥሩ ሰው ሲገኝና ድሃን የሚረዳ ሰው ሲገኝ ሁሉም ጣቱን የሚቀስረው በዛ ጥሩ ሰው ላይ ነው። እውነቴን ነው የምላችሁ። አሁን ባላደራውና መልእክተኛው ብዙ እናቶችን የተቸገሩ እናቶችን መንገድ ላይ ወድቀው አንስተው ብዙ እንጀራ የተራቡን አብልተው እነሱና አብነት ፓስተር አብነት የእውነቴን ነው የምላችሁ ብዙ ነገር ሰርተዋል። ግን በአንድ ትልቅ ሰውዬ የሚሯቸው ራሱ ትክክል አይመስለኝም። እኛ ሰውዬ ትክክል አይደሉም። አስመስለው እነሱን ለማስጠቆርና የእነሱን ስም ለማስጠፋት ያን ሁሉ መንገድ መጓዝ ለምን አስፈለገ? ለምን አስፈለገ? መቼም አይ እኛ አበሾች እኮ የእኛ ተንኮል ለዚህ እኮ ነው የማያልፍልን። ለዚህ ነው ከድህነት አሮንቃ ማንወጣው። ክፋት ስላለብን። አዎ ክፋት ስላለብን ነው ከድህነት አሮንቃ ውስጥ ማንወጣው። በጣም ይበርዳል። አዎ ድህነት እኮ ያበርዳል፣ ይበርዳል በጣም። ጉድ እኮ ነው፣ እንደ ጉድ ነው። እኔ በጣም ነው የታዘብኳቸው። የእውነቴን ነው የምላችሁ። በተለይ ኮሜንታተሮች እዩሃ ሚዲያ ላይ የሚጽፉት ኮሜንት ይዘገንናል። በቃ አንድ ጥሩ ሰው ትንሽ ደካማ ጎን ከተገኘበት ውረድበት፣ ውረድ እንውረድ ነው በቃ። ውረድ እንውረድ። ምን ታገኛላችሁ? እንደዛ ተናግራችሁ የምታገኙት ነገር አለ? እስኪ ነገሩ እስኪጣራ ዝም ብንል ምን አለበት? ዝም ብንል ዝም አይነቅዝም ይባል የለ? ዝም ብንል ምንም አንሆንም አይደል እንዴ? አንሆንም። አዎ ምንም አንሆንም። ግን ምንድነው በቃ እንደ ዝናብ፣ እንደ ክረምት ዝናብ፣ እንደ ነሐሴ ዝናብ ወረዱባቸው። ድምጻቸው አንድ አይነት ነው። ተመሳጥረው የዲሃ ገንዘብ የሚበሉ ናቸው። ወጥቶ ወርዶ አይታችኋል። አፈር ደም ይብሉ። አይታችኋል። የምሬ ነው። ሰላም፣ እንዴት ናችሁ? እንዴት ዋላችሁ? ሰላምታውንም እኮ ረሳሁት፣ ተናድጄ ነው፣ ይቅር በሉኝ። እና እንዴት ናችሁ ውድ ቤተሰቦች? ያው ሰብስክራይብ አድርጉኝ አላላችሁም ስለማታረጉኝ። እኔን ተናግሬያለሁ እኮ ሀበሻ ድሃን አያይ ሀብታምን ነው እንጂ። እና ላይክም አድርጉ አላላችሁም፣ ግን የተሰማኝን ነገር መናገር ስለፈለኩ ነው የመጣሁትኝ። እሱም በቃ እነዚህ ሰዎች ጥሩ ሰዎች ናቸው። ብዙ እናቶችን አስደስተዋል፣ ብዙ አባቶችን አስደስተዋል። ብዙ ጊዜ እኔ በቃ ቆየሁ ካወቅኳቸው። እኔ ራሱ መከታተል ከጀመርኩ እነሱን በጣም ቆየሁኝና በጣም ጥሩ ሰዎች ናቸው። እስከዛሬ ፈርሃ እግዚአብሔር ያላቸው ናቸው። መፈመስ ለራሳቸው ጥቅም መምጣት ቢፈልጉ ነበር ቢሆን ኖሮ ይመጡ ነበር በፊት በፌክሳቸው። እንደዚህ እንደማንኛውም ስንት አስመሳይ ያለ አይደል? በቪዲዮ መጥቶ እያስመሰለ ራሱን ካፈመሰ በኋላ ድሃን የረሳ። እነሱ ግን ፈሪሃ እግዚአብሔር ስላላቸውና ሰውን መጥቀም ወይም ደግሞ የተቸገረን ሰው መርዳት ስለፈለጉ ብቻ ያው መልካቸውን ሊያሳዩ አይፈልጉም። ድምጻቸው በእርግጥ ይመሳሰላል፣ ግን ያ እንዳለ ሆኖ ማለት ነው። ያ እንዳለ ሆኖ ድምጻቸው ተመሳሰለና መልእክተኛውም ባላደራውም አንድ ናቸው ተብሎ ነበር። መልእክተኛውም ባላደራውም በእዩሃ ሚዲያ ላይ ቀርበው ቃላቸውን ሰጡ። ሰውየውም ያው እንግዲህ ጤነኛ የሚሆኑ በሽተኛም እሱ ይወቅላቸው። ግን በኋላ መልእክተኛው ሲመጣ ሁለቱም ይቅር በሉኝ ተሳስቻለሁ ብለው አመኑ። ምክንያቱም ሰውየው በፊት ባላደራው ራሱ ነው፣ ስልክ የሰጠኝ ራሱ ነው፣ መኪና ውስጥ ነው የሰጠኝ እያሉ ነበረ። በዛን ሰዓት ታዲያ ሰውየው በእርግጥም ትክክል እንዳልሆኑ ፊታቸው ራሱ ይናገራል። የእውነቴን ነው የምነግራችሁ። ፊታቸው ራሱ የሆነ ሰውየው ትንሽ ያማቸው ይመስላል። እኔ ሰውየውንም በሰውየው አይደለም የተናደድኩት። በነገራችን ላይ እኔ በኮሜንታተሮች እና በቃ የተናደድኩት በኮሜንታተሮች ብቻ ነው። ሰው ምኑን ይመስላል? ኑሮውን። የሰውየው ኑሮ የተወሰቃቀለ እንደሆነ መልካቸው ይናገራል። የእውነቴን ነው የምላችሁ። ግን እንደዛ ስለሆነ በጣም ነው የሚያስጠላው። ማለት አንድ ሰው በተሳሳተ ቁጥር በቃ ሚዲያውን ጥልቅልቅልቅ አድርገው ያንን የጥሩ ሰውን ስም መጥፎ ስም አድርገው የሚያወጡ ሰዎች ግን ልቦና ይስጣቸው። ሌላ ምንም ሊባል አይቻልም። መቼም እኛ ምን አቅም አለን? ግን አንድ ጥሩ ሰው ሁለት ጥሩ ሰው ሲገኝ እነሱን ለማጥፋት ራሱ መጣር በቃ እንዴት ነው ነገሩ? የምሬን ነው። አሁን ኢትዮጵያ ውስጥ አይደለም 10,000 5,000 5 ብር እንኳን የሚሰጥ ሰው የለም። ሁሉም ኑሮ ውድ ነው በዚህ ሰዓት።
170 ብር ሽንኩርት ተገዝቶ ዘይት 2000 ተገዝቶ ከባድ ነው። ሁሉም እየተንገዳገደ ነው የሚኖረው። ለኔ ቢጤ ራሱ የሚሰጥ ሰው የለም በአሁኑ ሰዓት። እነሱ ግን ምንም ከውጭ ሀገር የመጣ ገንዘብ ቢሆንም እንኳን በስርዓት ሲያናግሩ እኔ መኪናቸው ውስጥ ራሱ አስገብተው ጋቢና ውስጥ በጣም ቁሽሽሽ ያሉ እናቶችን ልጆቻቸው ቁሽሽሽ ብለው አስገብተው ሳይጸየፉ መልእክተኛው ብዙ ጊዜ ምግብ ሲበሉ ራሱ አብረው ይበላል። በቃ ሳይጸየፍ ማለት ነው። ያ ማለት ፈሪሃ እግዚአብሔር ስላለው እንጂ ምናልባት እሱ መኪና ያለው ሰው የተደላደለ ኑሮ ያለው ሰው የራሱ ስራ ያለው ሰው ሊሆን ይችላል። ጥድት ያለ ቤት የሚኖር ሊሆን ይችላል። ግን እነሱን ላለማሳቀቅና ከጎናቸው እንደሆነ ለማሳየት ሲል ከነሱ ጋር እንጀራ ቆርሶ ይበላል። አጉርሱኝ ሁላ ይላል። ምናልባት ቪዲዮውን የምትከታተሉት ብዙ ሰዎች ትኖራላችሁ። ያንን አይተን ዛሬ የሱን ስም ለማጠልሸት እና የሱን ስም ለማጥፋት ኮሜንታተሮች ተክኖ መሞት እንደው ኧረ የምሬ ነው። በጣም ነው የተናደድኩት። በጣም ነው የምወዳቸው ልጆቹን። እኔ መልካቸው ነጭ ይሁን ጥቁር ይሁን አላውቅም። ማንም ሰው አያውቃቸውም። በአካል አግኝቻቸው አላውቅም። ረድተውኝ አያውቁም። አንድ ድሃ ነኝ እኔም ቢረዱኝ እፈልጋለሁ፣ ግን ያው አላገኙኝም እንጂ እና አላውቃቸውም። ግን እንደዛ የውሃ ሚዲያ ላይ በተለይ ባላደራው በጣም ነው ያዘነው። በፔጁ ራሱ ተናግሯል። ባላደረገው ነገር መልእክተኛው እንኳን እኛን ሰውዬ እንደቀረጻቸው ያው እንደረዳቸው ተናግሯል። ባላደራው አሁን ምንም በሌለበት ማለት ነው በሌለበት ነው ያ ሁሉ ነገር ሲወርድበት የነበረው። እና አንዳንድ ጊዜ ሰዎች እንደዚህ ጥሩ ሰዎች ሲያጠፉ ጥፋታቸውን ይዘን አንጠልጥለን እንዲህ አድርገውን ሌቦች እንዲህ እያለን በኮሜንታተሩ ከምናለቀልቅ ማለት ነው እስኪ ጥፋታቸው እስከሚታወቅ እርግጡ እውነቱ እስከሚወጣ አፋችንን ዘግተን እጃችንን ስብስብ አድርገን ብንቀመጥ ምን እንሆናለን? ምንም አንሆንም። ምን የኮሜንቱን ሳይ ዘገነነኝ። እነሱም ይሄን ሁሉ ኮሜንት ያዩታል። እርግጥ ነው ያዩታል። ባላደራው አሁን መልእክተኛው ኮሜንቱን አይቻለሁ፣ ብዙ ሰው ያለውን ነገር አይቻለሁ፣ የብዙ ሰው ጥያቄም የሆነ ነገር አለ ብሎ ተናግሯል እዩሃ ሚዲያ ላይ። እና ከመጻፋችን በፊት የእነሱን ሞራል የሚነካ ነገር እነዚህ ሰዎች እኮ አርፈው ቤታቸው ቁጭ ማለት ይችላሉ። በፈለጉት ሰዓት አስራተ በኩራታቸውን እያወጡ ከሚሰሩት ስራ ላይ ለእግዚአብሔር ማለት ጥሩ ነገር እየሰሩ ነው። አሁንም ግን እንደዚህ ስታደርጓቸው እነሱ በሰሩት ስራ እንደዚህ ተወቃሽ እየሆኑ ሌባ እየተባሉ እንዴት ነው አሁን ሞራል ኖራቸው ለሌላ ጊዜ የሚሰሩት? አይሰሩም፣ እንደ በፊቱ አይሆኑም። ምክንያቱም ሌላ ሰው መጥቶ ደግሞ እንደዚህ ሊለን ይችላል። ከዚህ በኋላ በእነሱ ስም የተከፈተ አካውንትን ቢሆንም እንኳን ያጭበረብራሉ ብለው ስለሚያስቡ ከባድ ነው የሚሆነው። የምሬን ነው የምላቸው። እኔ በጣም ነው ያዘንኩት። በጣም እነሱ ሲረዷቸው ሲያለቅሱ የነበሩ እናቶች፣ ትልልቅ እናቶች፣ አባቶች ልጆች ይዘው ወጣት እናቶች እንዲሁ እንባቸውን ሲያብሱላቸው ብዙ ጊዜ ያለው የምር እኔ እነሱ ሲያለቅሱ እኔም ብዙ ቀን አልቅሻለሁ። በተለይ ልጅ ይዘው ሜዲያ ላይ ወድቀው በቃ ያንን ገንዘብ ሲሰጧቸው ምን ያህል ደስተኛ እንደሆኑ ሳይ እውነት ውስጤ በቃ ይንሰፈሰፋል። በጣም ነው የሚያሳዝኑ። ስለዚህ እንደዚህ የሚያደርጉን ሰዎች በአንዴ ያን ሁላ ክበት ያን ሁላ እንደዛ እንዳላደነቅናቸው እንደዛ እንዳልካብናቸው በአንዴ አሁን ይሄ ምን ይሉታል? ደከመኝ። እኔስ ደከመኝ። ምናልባት እኮ እነዚህ ሰዎች በቪዲዮ ወጥተው ቢታዩና በራሳቸው ፔጅ እንደዚህ በመልካቸው መጥተው ቢታወቁ ማለት ነው ብዙ ትርፋማ ይሆናሉ። በተለይ በዩቲዩብ ቢመጡ፣ በቲክቶክም በእርግጥ ይከፈላቸው ይሆናል፣ ግን በፌስቡክ ፔጅም ይከፈላቸው ይሆናል። ሞር ደግሞ በዩቲዩብ እንደዚህ በቪዲዮ መጥተው በአንዴ ይፈምሳሉ። የምሬን ነው የምላችሁ። ወንድ ልጅ ከዝንጀሮ መለስ ካለ መልክ እንኳን ባይኖራቸው እርግጠኛ ነኝ ቆንጆ ነው የሚሆኑት ደግሞ። ምክንያቱም በቃ እኛ እንኳን ይሄን ፊት ይዘን እየመጣን አይደል እንዴ? ድህነት ነው እኮ ግን አሁን እኮ ይሄ ፊት
ይሄ ፊት እኮ አሁን ገንዘብ ቢኖር ቱርክ ጌዲና ማለት ነው። ይሄ አፍንጫ እንደዚህ አፍንጫ ነው። አፍንጫ እንደዚህ ባሳድግ በቃ ሀብታም በሆን እኔም ቆንጆ እኮ ነበርኩኝ። አይ ግን ድሃ ከሆናችሁ ምንም ዋጋ የላችሁም። ድሃ ከሆናችሁ ቆንጆን ብትሆኑ ቆንጆ አይደላችሁ። ሀብታም ከሆናችሁ ግን ቆንጆ ባትሆኑም እንኳን ቆንጆ ናችሁ። ብዙ እንትን አለ። ብዙ አሁን ላይ በጣም ብዙ ነገር አለ። ስለዚህ አሁን እኔም ገንዘብ ቢኖረኝ ቆንጆ ነበርኩኝ። ስለዚህ ለማንኛውም ስለምትከታተሉኝ አመሰግናለሁ። ሰብስክራይብ ብታደርጉኝ ጥሩ ነበር፣ ግን አታረጉኝም። በቃ ደህና ዋሉ። ቡና ፍልተን ደግሞ በኋላ እናወራለን።